ሰላም እንዴት ናችሁ ቤተሰብ? ዛሬም በሌላ ቪዲዮ መጥቻለሁኝ። ዛሬ የሚገርም ቪዲዮ ነው የምንሰራው። እዚህ ነው የምኖርበት ቫንኮቨር አካባቢ እንትን አለ አኳሪየም አለ ብለውኛልና እሱን ሄጄ ላይ ነው። ስለዚህ ቪዲዮን ከመጀመሪያ በፊት ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ። ኦሬዲ ከቤት ወጥቼ ግቢ ውስጥ ነኝ ያለሁት እና እስቲ እዛ እንዴት ነው የሚለውን እናያለን፣ አብረን እናያለን ማለት ነው። ከዚህ በፊት እዛ ቤተ መንግስት ያለውን አኳሪየም ብቻ ነበር ማቀው፣ ሌላ ቦታ ሄጄ አላቅም፣ አይቻላቅም። እስቲ ይሄኛው ደግሞ ምን እንደሚመስል እናያለን ማለት ነው። አብራችሁ ቆዩ። ሰፈራችን አያችሁትኝ እንዴት እንደሚያምር። አሁን ሰመር እየገባ ነው። አየሩ ራሱ በቃ ያበደ ነው። ሰመር ትንሽ ሙቀት ይሆናል ግን ደህና ነው። እዚህ ብዙም አይደለም፣ እንደሌላው ከተሞች አይደለም። እዚህ ቆንጆ ነው አየሩ ምናምን አሪፍ ነው በጣም። በስተግራ ይሄን የመሰለ ጫካ፣ በቀኝ በኩል ደግሞ ይሄን የመሰለ ውሃ ያያየው ነው ሄድኩት። አያምርም? ቦታው በጣም ነው የሚያምረው። የሚገርማችሁ ከሰፈራችን አኳሪየሙ ሩቅ አይደለም፣ ብዙ 10 ደቂቃ ምናምን ነው በመኪና። እስካሁን ራሱ እንዴት እንዳልሄድኩ ገርሞኛል። ሩቅ ነበር የመሰለኝ ግን ቅርብ ነው በጣም። ደረስን። አሁን ወደ ውስጥ እየገባን ነው። ፓርኪንግ እናገኛለን ብዬ ተስፋ አደርጋለሁ። እስቲ እናያለን። እዩቲን ዛፎቹ ምናምን አረንጓዴነቱ ምናምን በጣም ነው የሚያምረው። ብታዩ አየሩ ደግሞ በቃ የኢትዮጵያ በሉት። ክረምት ራሱ እዚህ ብዙም ያን ያህል ከባድ አይደለም። አንድ ቀን ብቻ ነው ስኖ የነበረው። የሚገርማችሁ ቆንጆ ነበር የክረምቱ ወይዘር ራሱ አሪፍ ነበረ በጣም። ደርሰናል እና ውስጥ ያለውን ነገር እስካይ ድረስ በጣም ነው የጓጓሁትኝ። እስቲ ውስጥ ያለውን ነገር ደግሞ አብረን እናያለን። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ እያደረጋችሁ ተከታተሉኝ። እንግባ ወደ ውስጥ። በስማም ፀሐዩ ግን ዛሬ ያበደ ነው። ኦሆሆ ተስፋ አረጋለሁ ትኬት አልቋል እንደማይሉን። እስቲ እናያለን። $209 ከፍለን የገባ ነው። አስባችሁታል? በኢትዮጵያ የከፈልነው ወደ $12,000 ብር ማለት ነው። እንግዲህ እስቲ ወርዝ ያረጋል አያረግም የሚለውን በዛው አብረን እናያለን። አብራችሁ ቆዩ። እዚህ ጋር ከከፈልን በኋላ እጃችን ላይ ስታምፕ አረጉልን፣ ምልክት ነገር መሰለኝ። እሺ አሁን ወደ ውስጥ እንገባለን እና እስቲ ያለውን ነገር እናያለን። ቆንጆ ነገር እንደሚኖር ተስፋ አረጋለሁ። አሪፍ ኤክስፒሪየንስ እንደምታገኙ ተስፋ አረጋለሁ። አብራችሁን ቆዩ። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ። አዲስ ቪዲዮ ስለቅ እንዲደርሳችሁ የደወል ምልክቷን ተጫኑ። አብራችሁን ቆዩ። እሺ ከመግባታችን በፊት ይሄን ሰውዬ ሰላም በሉት። ሁላችሁም ሰላም ብለነው እንገባለን። እሁድ ስለነበረ ነው መሰለኝ ብዙ ሰው ነበረ በጣም ግን ደስ ይላል። ያው አሪፍ ነው ድባቡ ምናምን ደስ ይላል። ያው ከመግቢያው ጀምሮ አኳሪየም አለና ያው እዚህ ጋር የተለያዩ አሳዎች አሉ። ከለራቸው ያማምራል። ቆንጆ ከለር ነው ያላቸው። እቺ ቢጫዋን ወድጃታለሁ እኔ። ቢጫ ከለር በጣም ነው የምወደው እና እቺ ቆንጆ ናትኝ። ያው የተለያየ አይነት ከለር ያላቸው አሳዎች አሉ እዚህ ውስጥ፣ ግን ትልልቆች አይደሉም። እነዚህ ኖርማል አሳዎች ናቸው የምናውቃቸው አይነት አሳዎች፣ ግን ሁሉም ዝርያቸው የተለያየ ናቸው። ቀጣይ ወደ ውስጥ እንግባና እስቲ ሌሎቹን ደግሞ ይዋቸው። እነዚህ አያምሩ? ዋው የቅድሞቹ ቆንጆ ናቸው ብዬ ነበረ። እነዚህ ደግሞ ይበልጣሉ ከቅድሞቹ ራሳቸው። በጣም ነው የሚያምረው። በዛ ላይ ዩቲኝ ይሄ ገንዳው ራሱ የሆነ ባህር ውስጥ ያላችሁ ነው የሚመስለው ስታዩት። ትልቅ ነው በጣም። እዚህ እንትን ላይ እንደምታዩት አይደለም፣ በቲቪ እንደምታዩት አይደለም። ትልቅ ነው በጣም በአካል። በዛ ላይ ሲያምሩ በቃ ከለራቸው ምናምን ደስ ሲሉ። ይሄ አውትሳይድ ጋርደን ነው። እዚህ ጋር እቺን አላወቅኳትም። ዳክዬ ናት ምንድናት እቺ? እስቲ የምታውቋት ሰዎች ኮሜንት ላይ ጻፉልኝ። ይሄኛውን ስሙን አልጠራም፣ አንብቡና እወቁት። ኤሊዚ ጋር በጣም ቢዚ ነበረች። ምንም ቼክ አታረገንም፣ ምግብ ላይ ነበረች።
እዚህ ጋር ደግሞ የሚገርም ነገር ይሄኛው አያችሁትኝ? ይሄ ጠፍጣፋው አሳ ነው። እንደዚህ አይነት አሳ ይቻላልም፣ ገርሞኛል በጣም። እዚህ ጋር ደግሞ የሌሊት ወፍ አስባችሁታል? የሌሊት ወፍ እንደዚህ እንትን ውስጥ ቁጭ ብሎ ሙዚየም ውስጥ ሲጎበኝ ኢትዮጵያ ጥሩ አይደለም ምናምን ሲባል ነበር ማቀው። እዚህ ግን ያው በስነ ስርዓት እየተጎበኙ ናቸው የሌሊት ወፎች። ወደ ውስጥ እንግባና ደግሞ እስቲ ሌሎቹን እኒ ለማንኛውም ያው እዚህ ጋር ደግሞ ሌሎች አሳዎች አሉ። ብዙ አይነት ዝርያ ነው ያላቸው። የሚገርማችሁ በአለም ላይ ከ33000 በላይ የአሳ ዝርያዎች አሉ። ይሄንን ከዚህ በፊት አላቅም ነበር። ዛሬ ነው እዚህ አንብቤ ነው ነገርኳችሁ። እኔ አሁን ይሄ ሁሉ አሳ እንዳለ ራሱ አላቅም። ይሄ አሁን እዚህ እንትን ግድግዳ ነገሩ ላይ ያለው ስታርፊሽ ነው የሚባለው። ብዙም እኔ ስለ አሳ አላቅም። አሁን ተናገሪ ራሱ ቢባል የሆነ 4-5 አይነት የአሳ ዝርያዎች ብናገር ነው። እስቲ እናንተ የምታውቋቸው ካሉ እዚህ ላይ ካሉት ከቪዲዮ ላይ ካሉት አሳዎች ስማቸውን የምታውቋቸውን ጻፉልኝ ኮሜንት ላይ። በጣም ብዙ አይነት የአሳ ዝርያ ነው ያለው ብታዩ። አሁን ይሄኛው ራሱ ለየት ያለ ነው፣ እንደ ኖርማል አሳ አይደለም። አሁን ይሄ ዲዛይኑ ራሱ የአሳው ለየት ያለ ነው። ይሄ ደግሞ ያምራል። አኳሪየሙ ራሱ ቆንጆ ነው በጣም። ብቻ በጣም 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 ብዙ 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 አይነት የአሳ ዝርያ ነው ያለው። በእያንዳንዱ እንትን የተለያየ ነው ሁሉም ጋር ያለው። እዚህ ጋር ራሱ አሁን ከ5-6 በላይ የተለያየ አሳ ዝርያዎች አሉ አንዱ ገንዳ ውስጥ ራሱ አያችሁት? ብዙ አይነት ናቸው ያሉት። አንዳንዶቹን ስማቸውን አስገባላችኋለሁ እዚህ ላይ። ይሄኛው ላዮን ፊሽ ነው የሚባለው። ይሄ ዥንጉርጉሩ ማለት ላዮን ፊሽ ነው የሚባለው። ይበላል ሁላ፣ በጣም ኤክስፔንሲቭ ነው አሉ። ብቻ ብዙ አይነት ነው ያለው። የገረመኝ ነገር ምንድነው አሁን 33000 የአሳ ዝርያ አለ በአለም ላይና ሁሉም ይበላል ማለት ነው። እስቲ ጻፉልኝ የምታውቁ ሰዎች። ያው እዚህ ጋር ደግሞ ሌሎች ናቸው። ከለራቸው ግን ሁሉም በጣም ያማምራል። እና ይሄ ደግሞ አያችሁትኝ እዚህ ጋር ቀንድ ያለው እሱ ራሱ አሳ ነው። ለመጀመሪያ ጊዜ ያየሁት አሁን የሚያስጠላ አሳ ይሄኛው ነው። ይሄ ባለቀንዱ ምንም አያምርም። ሌሎቹ ግን ከለራቸው ምናቸው ሁሉ ነገራቸው ያምራሉ። ብቻ አሳዎች ደስ ይላሉ። እዚህ ጋር ይሄ አናኮዳ የሚባለው እንትን ስሙን ለመጥራት ራሱ እየዘገነነኝ ነው። ምን እንደሚያክል ብታዩት ርዝመቱ ራሱ ይታያችኋል ብዬ አስባለሁ። በጣም ነው የሚያዘገንነው ብታዩ እንዴት እንደፈራውት ራሱ። አሁን ይሄ እዚህ ሆኖ ይጎበኛል። በጣም ነው የሚያስፈራው። ፊልም ላይ ምናምን ነበር ማየው። እዚህ ጋር ደግሞ ይኸውና ይሄ ትልቅ አሳ ኮስተር ብሎ የሚሄድ አሳ ነው። ይሄ ደግሞ እዚህም እንደዛው የተለያዩ አይነት አሳዎች አሉ። ያው እዚህ ጋር ደግሞ ሌሎች አሉ። አጭር ናቸው እነዚህ ደግሞ። ይሄኛው ትልቅ ነው በጣም። እዚህ ጋር ደግሞ ያሉትን አያችኋቸው? ጭንቅላታቸው ብቻ ነው የሚታዩትኝ። በዛ ላይ ትንንሽዬ ናቸው። የሆነ ውሃ ነው የሚመስሉት። ሌላ ሰውነታቸው ጭንቅላታቸው ብቻ ነው የሚታየው። በዛ ላይ በጣም ትንንሽ ናቸው። አያችኋቸው? እዚህ ጋር አፍሪካን ኮንጎ ሪቨር ይላል። እነዚህ ራሳቸው በጣም ነው የሚያምሩትኝ። ጭራቸው የሆነ ውሃ ነገር ነው የሚመስለው። እዩትኝ፣ ምንም ከለር የለውም። በቃ ደስ ሲሉ ግን በአጠቃላይ አሳ እኔ የሚያስጠላ አሳ እስካሁን አላየውም። ያኛው ቀንድ ያለው ብቻ ነው የደበረኝ እስካሁን እንጂ ደስ ይላሉ። ሁሉም ዝርያቸው አሪፍ ናቸው። ከለርፉል ናቸው ምናምን ያምራሉ። በቃ ጽድት ያሉ ናቸው። እዚህ ጋርም ደግሞ ሌሎች አሉ። ብቻ በጣም ብዙ አሳዎች አሉ እዚህ አኳሪየም ውስጥ በጣም ብዙ። የሚገርማችሁ እኛ እንኳን
2 ሰዓት ነው የፈጀብን ሙሉ አኳሪየሙን ለመጎብኘት ማለት ለዛውም አርፍደን መተን 2 ሰዓት ላይ መተን እስከ 4 ሰዓት ምናምን ሲዘጋ ነው የወጣነው። ይሄ ጄሊ ፊሽ የሚባሉት ናቸው። እነዚህ ራሱ ያማምራሉ፣ ቆንጆ ናቸው። አሁን እነዚህ ይበላሉ ማለት ነው ምንድነው? እስቲ ጻፉልኝ የምታውቁ ሰዎች ኮሜንት አርጉልኝ። ያምራሉ። አሁን እነዚህ ይሁን አበባ ነው የሚመስሉት፣ አሳ ራሱ አይመስሉም። ብቻ አሰራራቸው ይሄ ዲዛይኑ ምናምን ኢቨን ላይቱ ራሱ በጣም ነው የሚያማምረው። በቃ የሆነ ደስ የሚል ነው። እዚህ ጋር ውስጥ በዚህ ውስጥ ገብታችሁ ቪዲዮ ስታረጉ ውሃ ውስጥ ያላችሁ ይመስላል የሚል ብለውን ነበረ። ገብቼ ሞከርኩትኝ ግን አይመስልም እውነት ለመናገር። ይሄ ደግሞ ሌላ ቦታ ነው። እዚህም እንደ ተለመደው የተለያዩ አይነት አሳዎች አሉ። ያምራል ቦታው ምናምን ላይቱ ምናምን ሁሉም ነገር ያምራል። በዛ ላይ በጣም ትልቅ ነው። ይሄኛው አሳያችሁት እየተጫወተ ነበር። ከታች አሸዋ ነገሩን በአፉ እየወሰደ አየር ላይ ይለቀዋል። ከዛ ተመልሶ ሄዶ ይወስዳል ምናምን ደስ ይላል። ዘና እያለ ነበር። እዚህ ቦታ ስትሄዱ በጠዋት ሄዶ በስነ ስርዓት እያረፋችሁ ምናምን ጎብኝታችሁ መውጣት አሪፍ ነው። እኛ አርፍደን ሄደን ተጣድፈን ነው የወጣ ነው። ራሱ ቶሎ ነው ያየ ነው። ይሄ ክሪብ የሚባለው ይኸውና እዚህ ጋር ታች ጋር አለ። ይሁትኝ ይሄ ትልቅ እያሳ ሲያስፈራ ትልቅ ነው በጣም። ሰብስክራይብ አድርጋችሁ ነው ግን ቪዲዮዬን እያያችሁ ያላችሁት። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ ፕሊዝ። ኮሜንት ላይክ እያረጋችሁ ቀጣይ ደግሞ የት ልሂድ እስቲ ጻፉልኝ። ከዚሁ ከከተማ ሳይወጣ ከከተማ ውጭ እንኳን አልሄድም። እዚሁ ከተማ ውስጥ ቫንኮቨር ውስጥ የት ልሂድ እስቲ የምታውቁት ቦታ ካለ ጻፉልኝ። እዚህ ጋር እነዚህ ላዮን የሚባሉ እንስሳቶች ናቸውና ስልጠና ምናምን ተሰጥቷቸው በስነ ስርዓት እንትን ይላሉ፣ ሾው ያሳያሉ እዚህ ውሃ ላይ። አሁን አሳይተው እረፍት ላይ ናቸው። አንድ አለ ቆይ አሁን እዚህ ጋር የሚመጣ ታዩታላችሁ። ይሄኛው ገና እንትን እያለ ነው አያችሁ። ውሃ ባፋቸው ይዙና ኡፍ እያሉ ይረጫሉ ምናምን ደስ ይላሉ። ብቻ አሁን እነሱ እንደ ሰው ትሬኒንግ ተሰጥቷቸው ምናምን እንደዚህ እንትን ሲሉ ደስ ይላል። እነዚህ ደግሞ ሲኦተር የሚባሉት ሌሎች ናቸው። እነዚህም እንትን ሾው እያሳዩ ነበር። የዚህ ሰዓት እኔ የመጣው ሰዓት ኳስ ተሰጥቷቸው በኳስ ይጫወታሉ። ምን ይላሉ በቃ ይገባሉ ይወጣሉ ደስ ሲሉ። በዛ ላይ በስነ ስርዓት አሰልጣኞች አሏቸውና እነሱ የሚሏቸውን ያደርጋሉ። በጣም ነው የገረመኝ። በቃ የሆነ እንደ ሰው ነው ብዙ ነገራቸው እና ደስ ይሉ ነበር። ይሄ የመጨረሻ ያየነው ነው። በጣም ቆንጆ ጊዜ ነበረን፣ አሪፍ ነበረ። እነዚህ ደግሞ ደስ ይላሉ በጣም ረጅም ሰዓት እንደዚህ ሾው ሲያሳዩ ነበር። ምግብ ሲሰጣቸው ሲበሉ ነበር እና ከዚህ በኋላ ያለውን ቪዲዮ እናንተ እንድታዩት ልጋብዛችሁ። ከኔ ጋር በኋላ እንገናኛለን።
ከአይስክሬም ጋር ተመልሼ መጥቻለሁ። እሺ አሁን ሰዓታችን አልቋልና እየዘጉ ነው፣ ልንወጣ ነው። ሰውዬ ቻው በሉ። እየወጣን ነው፣ ሰዓታችን አልቋልና የዛሬው ቪዲዮአችን ይሄን ይመስል ነበር። አሪፍ ኤክስፒሪየንስ እንዳደረጋችሁ ተስፋ አደርጋለሁ። እኔ በጣም ወድጄዋለሁ። ከከፈልነው ዋጋ አንፃር ቆንጆ ነው። ያየነው ነገር በጣም አሪፍ ነው። በጣም ብዙ ነገር አለ እና የእናንተን ሀሳብ አስተያየት ደግሞ እስቲ ያስቀምጡልኝ። ከከፈልነው ዋጋ አንፃር ቆንጆ ነው ቆንጆ አይደለም ውስጥ ያለው ነገር የሚለውን ኮሜንት ላይ ያስቀምጡልኝ። የዛሬ ቪዲዮአችን ይሄን ይመስል ነበር። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉና የደወል ምልክቷን ተጫኑ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ባይ ባይ።